ደግሞ ግድ ያዙ አትባሉ። መፍታት ካለባችሁ የአክብሮት ሽኝት አድርጉላችሁ። ያሽኛኝ ስጦታ ነገር በግድ በጉልበት የታባሽ ብላችሁ አትያዙ፣ አትሰሯቸው ማለት ነው። ተዕተዱ እነሱ ላይ ወሰን ለማለት ዙልም ለመስራት ግፍ ለማድረግ ማለት እሷን አይደለም ይበደል የሷን ቤተሰብ አይደለም የበደለው ራሱን መሆኑን ሊያውቅ ይገባል። በገሃነመ እሳት ይወረውራታል። ራሱ ሴት ልጅ ትወልዳለህ አንተም ሴት ልጅ ሌላ ሰው ይጫበት ያለ አላህ በአንተም ሴት ልጅ አላህ ሊያመጣ ይችላል። ዱንያ ላይ ራሱ ተጠንቀቁ። بسم الله الرحمن الرحيم الحمد لله الذي أنزل على عبده الكتاب ولم يجعل له عوجا والصلاة والسلام على نبينا الذي لا ينطق عن الهوى وعلى آله وصحبه وسلم تسليما كثيرا إلى يوم الدين. قال الله تبارك وتعالى وإذا طلقتم النساء ሴቶችን በፈታችኋቸው ጊዜ ትናንትና ትንሽ ያሰሳግነዋል። እሱን መካከል ወደፊት እንሄዳለን ኢንሻአላህ። وإذا طلقتم النساء 131 ያልኩት ሴቶችን በምትፈቱ ጊዜ فبلغن أجلهن ጊዜያቸው የኢዳ ጊዜያቸው የሚቆጥሩበት ጊዜ መጠናቀቂያው አኺር ላይ ሲደርስ ቃለብና ማለት ነው። ወቅቱ ወንጌል ተለበዳ ፈአምሲኩሁና መብት አላችሁ እነሱን የመያዝ በሚስትነት ደረጃ መመለስ ስለሚቻል እስከ 2 ማለት ነው። ቢማዕሩፍ በሚታወቅ ሸሪዓው አስቀምጦ ከዛም ደግሞ የአካባቢ ተለምዶ ሀገር በሚያውቀው የማሳደር ግዴታ አለበት። ምንም ነገር ሳይበድል ማለት ነው። ልክ የእሱ ሐቅ ከሷ በኩል እንዲሟላ እንደሚፈልግ ሁሉ የእሷን ሐቅ ደግሞ በተቻለ ማሟላት አለበት። ቢማዕሩፍ በመልካም ነገር በታወቀው አው ሰሪሑሁን ቢማዕሩፍ ደግሞ ግድ ያዙ አትባሉ። መፍታት ካለባችሁ የአክብሮት ሽኝት አድርጉላችሁ። ያሽኛኝ ስጦታ ነገር በማድረግ የሞራል ካሳ እሷ መውጣት አልፈለገችማ አንተን አልፈልጋትም ያልከው፣ ስለዚህ የሞራል ካሳ ቤቶቿም አብረው ይከፋል። ለዛ ሁላቱም ሲኩሁን እነሱም በግድ በጉልበት የታባሽ ብላችሁ አትያዙ፣ አትሰሯቸው ማለት የተዕተዱ እነሱ ላይ ወሰን ለማለት ዙልም ለመስራት ግፍ ለማድረግ ማለት ይሄ በተለያየ አገር እንግዲህ ይሰራል። በተለይ ቤተሰብ የሌላት ከሆነች ጫትባል። ይሄን ነው አላህ አበክሮ ነው ወመን ይፈዓል ዛሊከ ይሄን አልፎ ተርፎ ሙስሊም ሆኖ ሲያበቃ ቁርአን ሐዲስ ተነግሮት እበድላለሁ ካለ ፈቀድ ዘለመ ነፍሰ እሷንም ማለት እሷን አይደለም ይበድል የሷን ቤተሰብ አይደለም ይበድለው ራሱን መሆኑን ሊያውቅ ይገባል። በገሃነመ እሳት ይወረውራታል። ራሱ አንፈሰኩ ራስን ጠብቀህ ገሃነመ እሳት ባህሊኩና ወላ ተተኺዙ አያት ላይ ወስዱ ደግሞ የአላህን መመሪያና አያት ከሰማችሁ በኋላ ሰምቶ እንዲያልሰማ ወይንም ያላግባብ ሸሪዓው ከሚለው ቀርቶ ሌላ ነገር በተለይ በጋብቻ ዙሪያ ላይ የምታደርጉት አድርጎት ይሄ በአላህ አያት መጫወት መቀለድ ስለሆነ የአላህን አያት መቀለጃ እንደ ቀልድ እንደ ተራ አድርጋችኋል። ቀጥልቱ ይገባል ማለት ነው። ቀጥልቱ መጫወት አይቻልበታል። ወይ መያዝ ነው ወይ መኖር ወይ ደግሞ አግባብ ማቀጥ ነው። ወዝኩሩ ኒዕመተላህ አለይኩም ያላህን ኒዕማ ታስተውሱ ይገባል። ብዙ ኒዕማ ነው በእናንተ ላይ ያርከፈከፈባችሁ እንደ ዝናብ ዛሂራ ወባጢና ዛሂረተ ወባጢና አስተውሱ። በተለይ ወማ አንዘለ አለይኩም الكتاب والحكمة በተለይ ይህን ኪታብ የዓለም ኑር የሆነውን ቃል
ኒዕማ አስታውሱ። ከጨለማ የምትወጡበት ነው። ከኩፍር የምትወጡበት ነው። ከሽርክ የምትወጡበት ነው። ከጅህልና የምትወጡበት ነው። ከመጥፎ ባህሪያት የምትወጡበት ነው። ጀነት የምትገቡበት ነው። ከጀሃነም የምትድኑበት ስለሆነ ማለት ዱንያ ወልአኺራ ትልቅ ድስቱር ነው። የእሳቸው ሱና እንደዚህ ይህን ኒዕማ አስታውሱ፣ አመስግኑ። የዒዙኩም ቢህ በዚህ ኪታብ በዚህ ሱና አላህ የሚገስጥባችሁ ከጥፋት ይመልሳችሁ እረኛችሁ ነው። ቁርአን ሐዲስ ነው። ወተቁላህ አሁንም አላህን ፍሩ። ደጋግሞ ነው የሚናገር አላህን ኢምቲሳሊ አዋሚሪ ወጅቲናቢ ነዋሂ ትእዛዙን ግዴታውን በመወጣት በባልና በሚስት የሚሆነውን ከዚህም ውጭ ያለውን ሐራሙን ነገር ደግሞ ወንጀል በመተው በሴት ልጅ ላይ ደካማ ናት ብሎ በሷ ላይ ጡር በርቸ መስራት ከባድ በርቸ አለ እንባል እሱን አንቀቁ ነው። ሴት ልጅ ትወልዳለህ አንተም ሴት ልጅ ሌላ ሰው ይጫበት ይባላል። አላህ በአንተም ሴት ልጅ አላህ ሊያመጣ ይችላል። ዱንያ ላይ ራሱ ነው። ተጠንቀቁ። ወዕለሙ በደንብ ወቁ በሚከ አነላህ ቢኩል ሸይን ጠቀል ከኔ የምትሰወር ነገር እንኳንም ተግባር ቃላት አይደለም ልብ ላይ ትርታነች። ኢንቱብዱ ማ ፊ አንፉሲኩም አው ተኽፉሁ ዩሓሲብኩም ቢሂ አበቃ። ውስጣችሁ ላይ ያመቃችሁት ነገር ካለ እኔ ተሳሰባችሁ። በተለይ ወስኖ ከሆነ ይህን ነገር ወንጀሉን ልስራው ብሎ ወስኖ ከሆነ خلاص እርምጃ እንደሚወሰድበት የሚገርም ነው። ብቻ አላህ ሱብሓነሁ ወተዓላ በጋብቻ ዙሪያ ላይ የሚሰጠው ማስጠንቀቂያ በጣም ማዕት ነው። ሱረቱ ጠላቅ ላይ ብዙ ነው። تلك حدود الله ومن يتعدى حدود الله فقد ظلم نفسه لا تدري لعل الله يحدث بعد ذلك أمرا إذا بلغنا أجلهن فأمسكوهن بمعروف أو فارقوهن بمعروف ذلكم يعاظ به من كان يؤمن بالله واليوم الآخر يجب ይህንን መመሪያ የቁርአን ሐዲስ ንግግር በባል በሚስተሐቅ በተለይ በሚስተሐቅ በመያዝ ሊበድላት ይችላል። እስሩ እያሳደረ ሊበድላት ይችላል። እያሰናበተም ሊበድላት ይችላል። ምን አለ አላህ ይሄንን አላህ በአላህ ያመነ ቂያም ቀን አለብኝ ያለ ሰው ነው የሚከሰስበታል። አለዛ ግን ምን ታመጣለች የሚል ከሆነማ ጫወት ይባላል። ያ ኢኽዋ ለዚህ ነው እየቀለደ እንኳን እየተዘባበጠ እየተሳነቀ ፈትቻለሁ ቢላት ፍች ናት አለው። ፍች እየቀለደ ደግሞ አንቺን እኮ መልሽሻ ብላ ታየሳቅ መልተመለሳለች። እየቀለድኩ ነው ያንተ ቀልድ እዛ ወድቋል። ወላ ተተኺዙ አያቲላሂ ሁዝዋ የአላህን አያት ነው አንተ የምትሳለቅ ሚስት ፍች ናት። ፈች እየቀለድክ ተፈታ አለቅ። እየቀለድክ መልሻለሁ አይሰራ፣ ፈትቻለሁ አይሰራ፣ አይ ተቆጥቼ ስሜታማ ሆኜ ነው አይሰራ። ትናንትና ላጦላቀ ይላል አእምሮ ብቻ ከኖርማልነቱ ስቶ ከአእምሮ ሲስ ብቻ ፍች ነው አንተ ማይልክ ሰከረም ሰው ተናደደም ሰው ዝም ብሎ ተናድጄ ነው ይላል። እንደ ስሜታማ ሆኜ በወቅቱ ምናምን ስትናገር ሶስት የፈትቸሻለሁ ስትል አእምሮህም ያውቃል አቅም። ሁለተኛ በሌላ ቀን ታስታውሳለህ። በቃ ፍች ነው። እኔ የምናገረውን አላወኩም ወቅቱ ካለ ነው አፍታም ከደለ። ስለዚህ እዛ ሱረቱ ጠላቅ ላይ ወአሽሂዱ ዘወይ ዐድል ሚንኩም ወአቂሙ ሸሃደተ ሊላህ ስትፈቱም ምስክር አሳይ አስመስሉ። እቺ ሚስቴን ምስክር ሁሉ ፈትቻታለሁ፣ ስትመልሱም ፈትቻት ነበር እናንተ ታዘቡ መልሻለሁ ማለት አለባችኋል። ያው መስካሪዎቹ ምስክሮቹ ዝም ብሎ ያንተ ወዳጅና ጓደኛ ስለሆነ እሷ ስለሆነ አይደለም።
ሳይሆን ዘወይ አድል ሚንኩም የምርለት የቁም ነገርለት የማይዛቡ ቃላቸውን የማያጥፉ የማይዋሹ ፍትሃዊ ሶላተኛ አቢዶች ናቸው ለምስክር የሚበቁ። የጋብቻ ጊዜ ከሷ ሁለት አንጡ ከሱ ሁለት አንጡ ብቻ ወገን ስለሆኑ ነው። እኔ የሚበሽቂ ብዙን ጊዜ ና የሊባው ውስጥ እየተናደደ ከሷ ሁለት ከሷ ሶስት አንዱ ተዘ የሷ ወገን ስለሆነ ለማዳላት ነው። ፍትሃዊ ይሁኑና ፍትሃዊ ከሆኑ ለሷ ያግዝ ለሱ ያግዝ። ፍትሃዊ ካልሆኑ የሷ ወገን ምንድነው የሚሆን? ለሷ ነው የሚያግዘው በድላም እያለ ማለት ነው። የሱ ወገን ከሆነ ደግሞ ለሱ ነው የሚያግዘው በድሎም እያለ ማለት ነው። እንደዛ አይደል መለኪያው የሷ ወገን የሱ ወገን ሳይሆን የቁርአኑ እያለ ያለው ፍትሃዊ የቁም ነገር ለታ ሸፈጥማይ እሷ ስትበደል ቀጥ ይሉላል የሱም ወገን ሆኖ አንተ በድላል የሚል ያስፈልግ። ባህል ዝም ብሎ ባህል አይሆንም። አላህ ጀለ ጀላሉ እዚች ላይ እንደምታዩት ነው። ምንድን ያለ إذا طلقتم فبلغن أجلهن فأمسكوهن بالمعروف وفارقوهن أو سرحوهن بالمعروف ይሄን ያለበት በጃሂልያ ጊዜና እንዲያሻው ይፈታታል የፈለገውን ያህል እዲዋን ልጨርስ ስትል መልሽሻለሁ። ከሷሃቦቹ አንዱ እንደዛ አድርጓል። አናደደችውና ፈታትና መጨረሻ እዲዋን ያልቅስ መልሽሻለሁ። አሁን መልሽሻለሁ ምን ማድረግህ ነው? ወይ ፍታኝና እንዴት ድል ይሆናል ወይንም ያዘኝ አለችው። ወላሂ አላት ደግሞ አላህ ላ አዊኪ ወላ ኡጠሊቂክ አላት። አንቺንም ሚስት ያርጋል ይዝሽ ፈትችም ደግሞ ለሌላ ወንድ አልሰጥሽም ማለት እንዲሁ እያመላለስኩ ነው ማለት ነው። እየሮጠች ለአይሻ ንግግር ተናገረች። አይሻ ለነብዩ ቁርአን መጣ የታባክ ቁርአን እንደ ጃሂልያ ተጫወተባት ነው። ሴልጅ እኮ በድሮ ጊዜ እኮ በቃ ውርሱን ፈተገኝ ውርሱን ከይስጣት እስልምና መጥቶ እንደ ዝም ብሎ እንደ ባሪያ እንደ በግ ነው የሚልበት ሲፈልጉ ይገላቸዋል የራሳቸው ልጅ